የእግዚአብሔር የአምላካችን ስም የተመሰገነ ይሁን I felt the presence of the Lord here in ደግሞ ሳይ hosting his presence ውስጥ የዘለለ እግዚአብሔር ይመስገን ማለት የአምላክን ሐሎት እና መገኘት host ማድረግ I think የተፈጠርንለት የተሰራንለት ዋና ጉዳይ ነው ያምናለሁ የእግዚአብሔርን ሐሎት እና መገኘት host ማድረግ እና ያንን የእግዚአብሔርን መገኘት ነው በዝማሬ ውስጥ በጸሎት ውስጥ እና በቅዱሳን ማህበር ውስጥ ይሄኮ ትልቅ መታደል ነው For me there is nothing important than having the presence of God among us እሱ የሌለባቸው እኮ ብዙ ጉባኤዎች አሉ ስብሰባዎች አሉ ሃይማኖታዊ ስብሰባዎችም ሁሉ አሉ ማያቃቸው የማይገኝባቸው ግን በሱ ስም የሚደረጉ በጣም የሚመስሉ ግን አይደሉም በጣም ብዙ ጉባኤዎች አሉ ብዙ ሃይማኖታዊ ተግባራት እኮ እንሰራለን እንፈጽማለን በጣም ብዙ በዛ ውስጥ ግን እሱ የማይፈልግባቸው ያስደነግጣል እኮ አይደል ጸሎት ተሰብስባችሁ ግን እግዚአብሔር ሳይፈልግ እንደዚህ ባለ ማህበር ተገናኝተን እሱ ሳይፈልግ የሚቀርባቸው ብዙ ጊዜዎች አሉ እና አንዳንዴ እንለምዳለን ሃይማኖታዊ ተግባር መፈጸም እና እዚህ ቦታ እዚህ ስፍራ የእግዚአብሔርን መገኘት እና የእግዚአብሔርን ሐሎት ፊል ስላረኩት ደግሞ እግዚአብሔር በመካከላችን ስላለ የእግዚአብሔር ስም የተመሰገነ ይሁን ከፍ ያለ ምስጋና ለእግዚአብሔር አምጡለት በእውነት እግዚአብሔር የተመሰገነ ይሁን ደግሞ ልናገርበት መፈልገው ርዕስ ስለሆነ እግዚአብሔርን መፈለግ ደግሞ እሱ ስለሆነ እግዚአብሔር የተመሰገነ ይሁን በዚህ ስፍራ እንድቆም እንዳገለግል የፈቀዱልኝን የእግዚአብሔር ሰዎች ማመስገን ፈልጋለሁ ጋሽ አለሙ ሆነ ስላየው ደግሞ በዚህ ስፍራ ስላገኘው ብዙ አመት በጣም ገና ልጆች ሆነን ወጣቶች ሆነን በመጽሐፍቶች በስብከቶች ኢትዮጵያም እየተብላስ ታገለግል አንዳንድ ጊዜ አጥሞኛል እና ተበረታተናል ተጽናንተናል እና ስላንተም ስለባለቤትም እግዚአብሔርን ማመስገን አለብን ሲጌታ ይመስገን ለጌታ ክብር አምጡ በእውነት thank you so much for having him here ባስራብትሽ ያው ናሽቪል ተነስ ያለን አግሎት ነው እኛ ምናቀው ብዙ እና ኢትዮጵያ ውስጥ የነበረውን አላስታውስም ግን ደግሞ ከሩቅ ሆኜ በጣም ሞደው ወንድሜ ነበርና ግን ብዙ ድል አላገኘንም ተቀቃቅተን ለመታየትና ለመታወቅና ወደዚህ ከተማ ይሄ ጉባኤ እንደሚመጣ ሳቅ እኔው ራሴ ነኝ ደውዬ እናንተ ጋር ነው የምመጣው ማገለግለው እናንተ ጋር ነው ያልኩት ታገኝቶ ነው ያለኝ እና thank you አብትሼ በእውነት thank you so much ጌታ ይባርክ በጣም ከልብ ነው ማመሰግነው እዚህ በጣም ትላልቅ እንደተባለው ዶክተር ሚካኤሎቻችሁንም ሁላችሁንም I just want to recognize በተለይ ደግሞ እንደ ወንጌላውያን አብያተ ህብረት ደግሞ ይሄንን ሆስት ለማድረግ ፈቃድ ስለሰጣችሁ እና ስለተባበራችሁ እግዚአብሔር ይባርካችሁ በእውነት በየከተማው እግዚአብሔር እያደረገ ያለው እሱ ነው ብዙ ቦታ ይሄን አላልኩትም ወደዚህ ሀገር ለመጣ አንድ ወር ቀርቶኝ አዲስ አበባ ውስጥ ስቴዲየም ህብረቱ የሚያደርገው ኮንፈረንስ አለ እንደምታውቁት በኢስተር በኒውና በክሪስማስ የክሪስማስም የኢስተርም ስቴዲየም ላይ ነበሩን የሰበኩት ነው ነበርኩ ያገለገልኩት ሁለቱንም ጊዜያት እና በተለይ ኢስተር አገልግዬ ስቀመጥ አንዲት የሙሉንጌ ቤተክርስቲያን እናት አሁን አላስታውሳትም ከኋላ መጣች እና እግዚአብሔር ከዚህ ወደ ሩቅ አገር ሊልክህ ነው እና በመትሄድባቸው አገር በመትሄድበት ምድር ከተሞች የሪቫይቫል ችቦ ሲለኮስ አያለሁ አለች እግዚአብሔር ምስክሬ ነው ከኋላ ላይ ተቀመጠችው ልክ ሰብኬ ተመልሼ ስቀመጥ ወደዚህ ሀገር እንደመጣ አታውቅም አንድ ወር ነው እኔም ያ ፕሮግራም ተካሂዶ ከአንድ ወር በኋላ እዚህ ምድር የመጣው እና አሁን በየከተማው እግዚአብሔር እየሰራ ሳይ እና እየቀሰቀሰ ሳይ ዴንቨር ላይ እዚህም ከተማ በተለያዩ በሚሄድባቸው ይሄን ሳይ እግዚአብሔር በዚህ ምድር በስራ ላይ እንደሆነ አይቻል የአምላካችን እግዚአብሔር ስም የተባረከ ይሁን እና በዚህ ሳምንት በሚያስደንቅ ሁኔታ ነው ያስተናገዳችሁን ቀላል አልነበረም በጣም በርካታ አገልጋዮች በርካታ መጋቢዎች ናቸው እዚህ ከተማ ነው ፕሮባብሊ ከ250 በላይ እና በተለያየ በጸሎት በወንጌል ስርጭት በኬተሪንግ በማስታወቂያው በተለያየ መንገድ የተሳተፋችሁት እና እንደ ህብረቱ ዳይሬክተርም ከልብ ነው ቤተክርስቲያናችሁን ማመስገን የምፈልገው thank you so much ጌታ እግዚአብሔር ይባርካችሁ thank you ይሄን ያህል ካልኩ ወደ እግዚአብሔር ቃል ነው ሄደው እግዚአብሔርን ስለመፈለግ ነው የምንነጋገረው እግዚአብሔር ይሄንን ጊዜ ደግሞ እንዲባርክልን እስቲ አጭር ጸሎት እናደርግ
አምላካችንና አባታችን እግዚአብሔር ሆይ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም እጅግ አርጌ አመሰግንሃለሁ። ደግሞ በዚህ ማለዳ በመገኘት ውስጥ በህልውና ውስጥ ስለከተትከን ሐልዎትን ስላልከለከልከን ጌታ እግዚአብሔር ሆይ በመካከላችሁ አድራለሁ በመካከላችሁም እመላለሳለሁ እንዳልክ አንተ በእኛ መካከል ስለተገኘ በዚህ ማለዳ በህልውና እግዚአብሔር ሆይ ስላረሰረስከን ክብርና ምስጋና ለስምህ ይሁን። ጌታ እግዚአብሔር ሆይ ደግሞ በዚህ ማለዳ ቃልህን ላክልን። አቤቱ ተናገረን፣ መንፈስን በመካከላችን አፍስሰው። ይህንን ስለምታደርግ አመሰግንሃለሁ በጌታ በኢየሱስ ክርስቶስ ስም አሜን። የማሳያችሁ በአንደኛ ሳሙኤል መጽሐፍ ምዕራፍ 7 ላይ እና ደግሞ ሁለተኛ ሳሙኤልም ውስጥ ሄጄ እግዚአብሔርን ስለመፈለግ እንድንነጋገር እፈልጋለሁ። እንደምታውቁት በአንደኛ ሳሙኤል ምዕራፍ 7 ላይ ያለውን የእግዚአብሔርን ቃል ላንብብላችሁ። ቁጥር 1 ጀምሬ ላንብበው። የቂርያትይዓሪም ሰዎችም መጥተው የእግዚአብሔርን ታቦት ይዘው ወጡ። የማንን ታቦት? የእግዚአብሔርን ታቦት። ከዚያም በኮረብታው ላይ ወዳለው ወደ አሚናዳብ ቤት ወሰዱት። ታቦቱን አመጡ። ከዛ ወስደው ወደ አሚናዳብ ቤት አስገቡት። ኮረብታማ ቦታ ላይ ያለ ቤት ነው። በጣም የሚታይ አይነት ነው። እዛ ወስደው አኖሩት እና ማኖር ብቻ ሳይሆን በዛ ቤት ውስጥ የእግዚአብሔርን ታቦት ደግሞ እንዲጠብቅ ማለት በእግዚአብሔር ታቦት ፊት እንዲያገለግል እንዲጠብቅ ደግሞ ልጁን አልዓዛርን ቀደሱት። ደስ አይልም? ይሁሉ እንደምታውቁት ይሄ ታቦት ተማርኮ በምርኮ ወደ ፍልስጤም ሄዶ ነው የነበረው እና ከዛ ሲመለስ ነው እንግዲህ የት እናድርገው ብለው ተነጋግረው እዚህ ሰው ቤት ያገቡት የእግዚአብሔርን ታቦት። ይሄ ታቦት ምዕራፍ 6 በፍልስጤም ምድር ያደረገውን ታውቃላችሁ። በቃ የሚያስደንቅ ነገር ነው የሆነው። በጣም ብዙ ተአምራት ነው የሆነው። አሁን ይሄ እንዲህ ያለውን ተአምር ያደረገ ታቦት አሁን መጥቶ ማቤት ገባ። አሚናዳብ የሚባል ሰው ቤት አመጡና አገቡት፣ አስቀመጡት፣ ካህን ቀደሱ እና ቀጠለ አምልኮት ስርዓት ማለት እኮ ነው። እዚህ ቤት ውስጥ መስዋዕት ይቀርባል፣ ካህን አለ፣ ታቦት አለ፣ አምልኮ አለ፣ ሃይማኖታዊ ስርዓት አለ። ግን ቁጥር 2 ላይ ታቦቱ በዚህ አሁን ባልኳችሁ ከተማ ውስጥ ከተቀመጠ ረጅም ጊዜ ሆኖ ማለት ታቦት አለ፣ ካህን አለ፣ ቅዳሴው አለ፣ መስዋዕት ይቀርባል፣ ሃይማኖታዊ ስርዓቱ አለ። ግን ያ በፍልስጤም ምድር የሆነው ያ ተአምራት የሚያደርግ ያ ድንቅ የሚያደርግና የሚሰራው አምላክ ግን ኃይል አይገለጥም። እንትንም አለ እንደምታዩት በአጠቃላይ 20 ዓመት ቆየ። የእስራኤልም ሕዝብ ሁሉ አዘነ። ታቦት ያለ ካህን ያለ ሐዘን። ታቦቱ በዚህ ቤት ውስጥ ረጅም ዘመን ነው የኖረው። ረጅም ዘመን ተመልከቱ። ብዙ ድንቅ ብዙ ተአምራት ያደርግ የነበረውን የእግዚአብሔርን ታቦት አመጡ፣ እዚህ ሰው ቤት አስገቡት፣ አኖሩት፣ ካህን ቀደሱ፣ አምልኮት ቀጠለ፣ ስርዓት ቀጠለ። ጋድስ ግሎሪ ግን የለም። የእግዚአብሔር ክብር ግን አልነበረም። እና በኋላ ሳሙኤል እንደምታውቁት እግዚአብሔርን እንዲፈልጉ ነው የሚነግራቸው። ሃይማኖታዊ ስርዓት ማድረግና እግዚአብሔርን መፈለግ በጣም የተለያዩ ጉዳዮች ናቸው። አንዱ የእስራኤሉ ትልቁ ችግር በዚህም እንትን ውስጥ ምታታዊ በሆነ መንገድ እግዚአብሔር የሚሰራ ነው የሚመስላቸው። አይታችሁ ከሆነ ታቦቱን ይዘው ወደ ሰልፍ ስለወጡ የሚያሸንፉ ይመስላቸዋል። እንደምታውቁት በዚህ ወደ ኋላ ያለውን ታይላችሁ ብታዩት ይሄ በሴሎ የነበረው ይሄ ድንኳን አስቡት። እንደዛ ሲዘጋጅ በመጀመሪያ በእግዚአብሔር ክብር የተሞላ በውጭና በውስጥ የእግዚአብሔር ክብር የሞላው ድንኳን። አሁን በዚህ ጊዜ የእግዚአብሔር ቃል ብርቅ ነበር።
ሰልፍ ሲገጥማቸው እንደምታውቁት ታቦቱን ይዘው ነው የወጡት ኢቭን ፍልስጤሞቹ ጭምር ራሱ የህዝቡን እልልታና ጩኸት ሲሰሙ በቃ እግዚአብሔር በእስራኤል መካከል በሰፈራቸው ውስጥ እግዚአብሔር ያለበ ነው ወዮልን ነው ያሉት ግን እንዳሉት አልሆነባቸው ታቦት ይዘን ስለወጣን ድል አናደርግም ማለቴ ነው ሃይማኖታዊ ተግባር ስለምንፈጽም ስለጸለይን ስለጾምን ሃይማኖታዊ ተግባር ስላደረግን የእግዚአብሔር ክብር ከኛ ጋር ነው ማለት አይደለም እንደምታውቁት ታቦቱም ተማረከ ወደ ፍልስጤም ሀገር ሄደ እና መማረኩን እንደምታውቁት ሲሰሙ ምንድነው ያሉት ክብር ከእስራኤል ለቀቀ ያሉት ይሄ ታቦት እንደምታውቁት ፍልስጤሞቹ በጣም ተቸገሩበት የሚገርም እኮ ነው ምንድነው ፍልስጤም ምድር ሲሄድ እንዲሰራ የሚሰራ እኛ መሃል ሲደርስ እጅግር የለውም ይሁን ለምንድነው አንድ ምዕራፍ እኮ ነው ብትሄድ እኮ ያደረጋቸው ተአምራት እኮ የሚደንቅ እኮ ነው ማለት ያ የነዚህን አማልክት ሁሉ የሚሰባብር የዳጎንን ቤት የጣዖት ቤት ሁሉ የሚያዋርድ እና የፍልስጤምን ህዝብ ሁሉ በበሽታና በቁስል የሚመታ ይሄ ምንድነው ለአገራችን ያመጣችሁብን እኮ ነው የተባለ መልሱልን ጠይቀውን ምን ቢደረግ እንዴት ተደርጎ ቢመለስ ነው የሁሉ ማትከኛ የሚርቀው ብለው ብዙ ጥያቄ ጠንቋዮቻቸውን ጠይቀው የሚደረገውን ሁሉ አርገው የሚሆነው አርገው ነው ወደ እስራኤል ምድር የመለሱት ወደ እስራኤል ምድር መጣ ታቦቱን ወሰዱ አመጡ በዚህ በአሚናዳብ በሚባለው ሰውዬ ቤት አኖሩት አስቀመጡት ከዛ አልዓዛርን ቀደሱት ካህን አደረጉት ክብር ይጠብቃሉ ጉብኝት ይጠብቃሉ የእግዚአብሔር ማይጠብቃሉ ግን የእግዚአብሔር ማዳን የለም ለምን ሃይማኖታዊ ተግባር መፈጸምና እግዚአብሔርን መፈለግ የተለያዩ ጉዳዮች ስለሆኑ ማለት ነው እናንተ ታሪኩን ቀጥሉት ይሄ ታቦት እዚህ ቤት ውስጥ ዳዊት መጥቶ እስኪፈልገው ድረስ ይኖር እንደምታውቁት ከዚህ በኋላ የሳሙኤል አገልግሎት አለ ከዛ ሳኦል ይቀባል ሳኦል በእስራኤል ምድር ያገለገለው ምን ያህል አመት ነው probably over 40 years ነው ያገለገለው probably 20 አመት ከዛ ደግሞ ሳሙኤል ያገለገለበትን ሌላ 20 አመት ብትጨምሩት እዚህ ይሄ አሚናዳብ የሚባለው ሰውዬ ቤት ውስጥ ይሄ ታቦት ለ80 አመት ተቀምጧል over 8 years over a century በቃ እስራኤል በሙሉ ረሳው ዳዊት እንደምታውቁት በሳኦልም ጊዜና በሳኦልም ዘመን ቢሆን አልፈለግነውም ነው የሚለው ይሄ ማለት በሳኦል ዘመን ጸሎት የለም መስዋዕት የለም ካህን የለም አይደለም እግዚአብሔርን መፈለግ የተለየ ጉዳይ ስለሆነ ማለት ነው እግዚአብሔርን መፈለግ የሚጠይቀው ልብና አደራረግ አለ እግዚአብሔር የሚፈለግበት ልብ አለ የሚፈለግበት መንገድ አለ ዳዊት ወደ ሁለተኛው ሳሙኤል ልሻገር ዳዊት እንደምታውቁት ከሳኦል ከሞተ በኋላ አንዱና ትልቁ ተግዳሮት ከሳኦል ቤት ጋር የነበረው ጦርነት ነው እንደምታውቁት ረጅም ዘመን ረጅም ጊዜ የፈጀ ጦርነት ነው ያደረገው ያ ከሆነ በኋላ ዳዊት የእስራኤልን ነገሮች ሁሉ በዛ ውስጥ የዳዊት ልብ ይገርመኛል እነዛን የተበታተኑትን የእስራኤል ነገሮች ሁሉ ከሰበሰበ አንድ ላይ ካመጣ በኋላ ሁለተኛ ሳሙኤል ምዕራፍ 5 ቁጥር 1 ላይ የእስራኤል ነገዶች በሙሉ እስቲ በሙሉ በሉ እስቲ በሙሉ የቀረ የለም ማለት እንዴት አይነት የምህረት ልብ እንደነበረው እንዴት እንደሰበሰባቸው እንዴት የልብ ስፋት እንደነበረው ዳዊት የተበታተነውን እነዚህን የእስራኤል ነገሮችን ወደ አንድ ለማምጣት የሄደበት ርቀት የሄደበት የምህረት እኔ ለሳኦል ያለቀሰው ለቅሶ ራሱ ይገርመኛል አንድ ቀን ቁጭ አነበብኩትና ዳዊት ግን የምርህን ነው አልኩት አላስመሰልክም ያን ሁሉ መከራ ላሳየው ሰው አስቡት ከሀገር ተመርዶ እንዲወጣ ያደረገው እኮ ሳኦል ወደ ፍልስጤም ምድር እንዲሄድ ምንም በቃ በእስራኤል ምድር ማረግ እንዳይችል በገባበት ሁሉ እየገባ ያሳደደው ሰው ሲሞት የተቀኘው ቅኔ ያወረደለት ሙሾ እንዴት ኃያላን ወደቁ ስለ ልጁ በሉት ለሳኦል በሉት ያለውና የተናገረው ይገርመኛል እግዚአብሔር እንዲህ አይነቱን ልብ ይስጠን የጎዱንን የበደሉንን ያሳደዱንን ያስመረሩን ሰዎች ምህረት የምናደርግበት
ደግሞ እያስመሰልን በግብዝነት ሳይሆን ከልብ የምንባረክበትን መንፈስ እግዚአብሔር ለምድራችን የሚያስፈልገው ይሄ መንፈስ ነው። እስራኤልን ለማገናኘት የእስራኤልን ነገሮች ወደ አንድነት ለማምጣት የከፈለው መስዋዕት ይገርመኛል። አንዳንዶቹ ለዳዊት የቀኑ እና ለዳዊት የተቆረቆሩ መስለው የሳኦልን ሰዎች ይገሉና መተው ይነግሩታል። እንትና የሚባለውን እኮ ሰው ገደል ነው ስላንተ ተቆርቆረን ሲል ዳዊት የሚፈርደው በገደሉት ሰዎች ላይ ነው። በኢዮአብ አዝኖ ነው የሞተው ዳዊት ታውቃላችሁ። ለልጁ ለሰሎሞን ጭምር ሳይቀር ኢዮአብ ማለት የዳዊት የጦር አዛዥ ነው፣ ወዳጁ ነው። በብዙ ጦርነቶች አብሮት የወጣ ሰው ነው። ያደረገውን ክፉ ስራ ግን ሊቀበለው አልቻለም። እንደምታውቁት የሳኦል የጦር አዛዥ ልቡ ተመልሶ ወደ ዳዊት መጥቶ ዳዊትም ተቀብሎት ምሕረት አድርጎለት ሲመለስ ይሄ ሰው እኮ የዳዊትን ቤት ሰልሎ ነው የሚሄደው ብሎ ተከታትሎ ሄዶ ገደለው። እና በጣም ኃያል ሰው ስለነበረ ኢዮአብ በዛ ወቅት ዳዊት ምንም ሊያደርግ አልቻለም። ለልጁ ለሰሎሞን ግን ይሄ ሰው ብሎ እንዴት ነው የእናንተን ጠላት በገደለ ሰው ላይ ቂም ይዛላችሁ? ለእናንተ ተቆርቁሮ የእናንተ ወገን ነኝ ብሎ ከእናንተ ጋር ነኝ ብሎ ለእናንተ ቲፎዞ ሆኖ ስለ እናንተ የተጋደለን ሰው እንዴት እንዲህ አይነት ክፉ ነገር ታደርጋለህ ብላችሁ እድሜ ልካችሁ በልባችሁ ይሄ ክፉ ስራ ሳይቀጣ መቅረት የለበትም ብሎ ለልጁ ለሰሎሞን ይሄ ሰው እኔ ምንም ላደርገው አልችልም፣ ኃያል ሰው ነው፣ ብርቱ ሰው ነው። እንደምታውቁት በጣም ከማየሉ የተሳ ዳዊትን የሚገዳደር አይነት ሰው ሆኗል። ስለዚህ ለሰሎሞን ግን እንደዚህ እንዳለ እስከነ ሽበቱ ወደ መቃብር እንዳይሄድ ቅጣው ብሎ እንዲቀጣ አዞ ነው ወደ እግዚአብሔር መንግስት የሰበሰበው። እንዴት እንዲያደርጋል ብሎ ማለት ነው። አያችሁ ዩናይት ማድረግ የሚጠይቀው ልብ አለ፣ የሚጠይቀው ልብ አለ። እንዲህ ባለ የልብ ስፋት ነው እስራኤልን ያገናኘው። እና የእስራኤል ነገሮች በሙሉ ወደ ኬብሮን ወደ ዳዊት መጥተው ዳዊትን እንዲህ አሉት ይላል፣ እነሆ እኛ የአጥንት እነዚህ እኮ ሲዋጉት የኖሩ ማለት የጉብኝት ወራቱን ያራዘሙ የማያስፈልግ ጦርነት የከፈቱ እንደዚህ እኮ ናቸው። እና መጣው የአጥንት ፍላጭ የስጋ ቁራጭ ነን። ባለፈው ሳኦል በእኛ ላይ ነግሶ በነበረ ጊዜ እስራኤልን ወደ ጦርነት የምትመራ አንተ ነበርክ፣ እግዚአብሔርም ሕዝቤን እስራኤልን ትጠብቃለህ መሪያቸውም ትሆናለህ ብሎ ነበር። እዚህ የእስራኤል ሽማግሌዎች በሙሉ እስቲ በሙሉ በሉ አንድ ላይ አልሰማኋችሁም? በሙሉ ወደ ኬብሮን መጡ። ጻፊው ያለ ምክንያት አለ ይሄን የሚደጋግመው። እስራኤል ጉብኝት የሚመጣለት ተበታትኖ አይደለም። እግዚአብሔር እስራኤል የሚጎበኘው ተበጣጥሶ አይደለም፣ አንድ ላይ ሲቆም ነው። የበለገ በሉ ጌታችንም የጸለየው ጸሎት ይሄ ነው። አባት ሆይ እኔ እናንተ አንድ እንደሆነ እነሱ አንድ የሆኑ ዘንድ እለምንሃል። ስትሩ እና ቀቡት፣ በእስራኤል ላይ ሁሉ አነገሱት እና ኢየሩሳሌምን ድል አደረገ። ከዚህ በኋላ ነው ያ የእግዚአብሔር ታቦት ወዴት ነው ያለው ብሎ የእግዚአብሔርን ክብር መፈለግ የሚጀምር። የሚገርማችሁ እዚህ አሁን የነገርኳችሁ አሚናዳብ ቤት ውስጥ ይሄ ታቦት ከ80 ዓመት በላይ ነው። ካህኑ ሞቶ ሌላ ካህን ተተክቷል። የከተማው ስም ጭምር ተቀይሯል። ዳዊት ይህንን ታቦት ፍለጋ ሲሄድ ዳዊትም እንደገና ምዕራፍ 6 ቁጥር 1 ላይ ከእስራኤል የተመረጡ በአጠቃላይ 30,000 ሰዎች ሰበሰበ። ትልቅ ጋዘሪንግ ዋት ጋዘሪንግ እና የሰበሰባቸውን ሰዎች የሚላቸውን ተመልከቱ። እርሱና አብረው ያሉት ሰዎች ሁሉ በታቦቱ ላይ ባለው ኪሩቤል ላይ በተቀመጠው በሰራዊት ጌታ በእግዚአብሔር ስም የተጠራውን የእግዚአብሔርን ታቦት ከዚያ ለማምጣት በይሁዳ ወዳለችው ወደ ባኦል ሄዱ ይላል። ከተማው ተቀይሯል ስሙ ራሱ። ምን ለማድረግ? ይሄ የአምላካችን ስም የእግዚአብሔር ስም የተጠራውን በታቦቱ ባለው ኪሩቤል ላይ በተቀመጠው በሰራዊት ጌታ በእግዚአብሔር ስም የተጠራውን የእግዚአብሔርን ታቦት ከዚያ ለማምጣት ሄዱ።
ማምጣት እግዚአብሔርን ታቦት ማምጣት እስራኤልን ዩኒፋይ ካደረገ በኋላ የሚቀጥለው ተግባር የእግዚአብሔርን ክብር መፈለግ ነበር። የእግዚአብሔርም ታቦት በአዲስ ሰረገላ ላይ አኑሮ በኮረብታ ላይ ካለው ከአሚናዳብ ቤት አይገርምም? ከዛ ነው ያመጡት የእግዚአብሔርን ታቦት። After how many years? Over a century. Over a century. Now, የእግዚአብሔርን ታቦት በአዲስ ሰረገላ ላይ አኑረው በኮረብታ ላይ ካለው ከአሚናዳብ ቤት አውጥተው አመጡ። ሰረገላውን ይነዱ የነበሩትም የአሚናዳብ ልጆች ኦዛና አሂዮ ሆኑ። የእግዚአብሔርም ታቦት በሰረገላ ላይ ሆኖ አሂዮን ፊት ለፊት ይሄድ ነበር። ዳዊትና የእስራኤል ቤት በሙሉ በዝማሬ በበገና በመሰንቆ በከበሮ በጸናጽልና በቃጭል ባለ ኃይላቸው ሁሉ በእግዚአብሔር ፊት ያሸበሹ ነው። ይታያችኋል። ያ ስብሰባ ያ ጉባኤ የእግዚአብሔርን ታቦት ከአሚናዳብ ቤት አውጥተው ሲያመጡ አስቡት። ረስተውታል እኮ ለረጅም ዘመን ከ80 ዓመት በላይ የተውት እኮ ነው አይደለም? ሌላው ከተማው ስሙ ሁሉ ሳይቀር ተቀይሯል። አሁን የምታዩዋቸው ካህናትም ሌሎች ናቸው። አልዓዛር ለመሆን ያለው በጣም የሚያሳዝነው ወደ ናኮን አውድማ ሲደርሱም በሬዎቹ ስለተደናቀፉ ኦዛ እጁን ዘርግቶ የእስራኤልን ታቦት ያዘ። ኦዛ በድፍረት ይህንን ስላደረገ የእግዚአብሔርም ቁጣ በላዩ ላይ ነደደ። ብዙ ጊዜ እዚህ ቦታ ላይ ታቦቱን ያመጡበትን መንገድ ነው የምናየው፣ ግን የካህኑን ድፍረት ግን እንረሳዋለን። ለምንድን ነው ኦዛ በዚህ ስፍራ የተሰበረው? ለምንድን ነው በዚህ ስፍራ እንዲህ አይነት አስደንጋጭ ነገር የሆነው? ይሄ ሰው የለመደ ነው። እንደ ልቡ ታቦቱ ሲነካ የኖረ ሰው ነው። የእግዚአብሔር ፍርሃት በላዩ ላይ የለም። ጸሐፊው እነዚህ ሰዎች ይህንን ታቦት ያመጡበትን መንገድ ሰው መጀመሪያ የሚያሳየን እግዚአብሔር የሚፈለግበትን መንገድ። ይሄ ሰው እንደዚህ አይነት ስብራት በእንደዚህ አይነት ጊዜና ወቅት ያጋጠመውን ለምንድን ነው ብለን ስንጠይቅ ጸሐፊው የሚነግረን በድፍረት ነው የሚለው። በድፍረት ይህንን ስላደረገ ኢቫንን ታቦቱ እንዳይወድቅ ነው ብሎ ያደረገው አይደል? ግን እግዚአብሔር በዚህ ሰው ውስጥ ያየው እሱን አይደለም፣ ድፍረት ነው ያየው። ታስታውሳላችሁ ሳኦል አንድ ጊዜ መስዋዕት ሲያቀርብ ወደ ሰልፍ ሄደ ማለት ነው። እና ሳሙኤል መጥቶ ለምን ቸኮልክ አለው። ለምን አልጠበከኝም አለው። የሰጠው መልስ ምንድነው? እንዴት እኔ የእግዚአብሔርን ፊት ሳላይ አይደል እና ከእግዚአብሔር ሞገስ ሳለምን እንዴት እወጣለሁ ብዬ ነው ማለት። ግን እውነቱ እሱ ነው አይደለም? እውነቱ እሱ አይደለም። እዚህም ስፍራ ይሄ ሰው ታቦቱን የነካው ታቦቱን ለመደገፍ እንደው አስቡት እናንተ አሁን ሲደነቃቀም እንደው እንዳይወድቅ ብሎ አሁን እንደው መደገፍ ይሄን ያህል ቅጣት፣ ይሄን ያህል ፍርድ፣ ይሄን ያህል ስብራት እስራኤልን የሚያስደነግጥ ነገር የሚያመጣ ይመስላችኋል? እግዚአብሔር ሲፈለግ በእግዚአብሔር ፍርሃት ውስጥ ነው የሚፈለገው። የዚህ ሰው የልቡ ዝንባሌ ነው ለእግዚአብሔርና ለእግዚአብሔር ነገር ያለው ንቀት ነው ቅጣት ያመጣበት። እግዚአብሔርን መፈለግ የእግዚአብሔርን ወደ ከተማችን መጎተት ማምጣት ሆስት ማለት የሚጠይቀው ሬቨረንስ አለ፣ ፍርሃት አለ፣ የእግዚአብሔር ፍርሃት የሚባል አሁን ከአብያተ ክርስቲያናት ሁሉ ሙልጭ ብሎ ሄደ ማለት ነው። There is no fear of God in the churches. ምን ያው አዲስ አበባ ኢትዮጵያ ውስጥ የሚካሄደውን የሚያይ ሰው እግዚአብሔር መፍራት አለ ማለት ይችላል ወይ? አይቻልም። ዛሬ የእግዚአብሔር ፍርሃት በላያችን ይወድቅ። ስንጸልይ በእግዚአብሔር ፍርሃት ውስጥ መጸለይ፣ ስንጾም በእግዚአብሔር ፍርሃት ውስጥ መጾም፣ የእግዚአብሔርን ክብር ስንፈልገው
የእግዚአብሔርን ነገር ስንፈልገው በእግዚአብሔር ፍርሃት ውስጥ ሆኖ እግዚአብሔርን መፈለግ ለምንድን ነው በዚህ ሰውዬ ቤት ይሄ ታቦት የሁሉ ዓመት ኖሮ ከ80 ዓመት በላይ ኖሮ ካህን እያለ ስርዓት እያለ ቅዳሴው እያለ መስዋዕት እያለ ማዳን ክብር የጠፋው ለምን አክብሮት ፍርሃት የሚባለው የልብ ቅድነት የሚባለው ጉዳይ የለም እግዚአብሔር እኮ ልብንኛ አምላክ እኮ ነው ልብን የሚፈልግ አምላክ ነው ዳዊት አለው አንተ መስዋዕት የምትወድ ቢሆን እኔ ባቀረብኩል አንተ ግን የተሰበረውን የተቀጠቀጠውን መንፈስ ነው የምትፈልገው ያንተ መስዋዕት የተሰበረ ልብ ነው የተዋረደ ልብ ነው የሚንቀጠቀጥ በቃሌ ወደሚንቀጠቀጥ ወደዚህ ወደ ትውሰው ምን አደርጋለሁ አያለሁ መለከታል ከባድ ድንጋጤ ነው የሆነው እንደምታውቁት እዛው ጋር ተቀሰፈ ወደቀ ሞተ እና ዳዊት ይላችሁ ዳዊት እንደሞተ ተመልከቱ ዳዊትም በዚያ ቀን እግዚአብሔርን ስለፈራ የእግዚአብሔር ታቦት እንዴት ወደኔ ይመጣል አለ ፍጹም አይመጣም ወደ ከተማው ማን ስላልፈለገው ነው የወጣው እኮ የእግዚአብሔርን ታቦት ሊያመጣ ነው የእግዚአብሔር ስም የተጠራበትን የእግዚአብሔር ክብር ያለበትን የእግዚአብሔርን ታቦት ለማምጣት ነው ግን ያየውና የተመለከተው ነገር አስፈራው አስደነገጠው መጽሐፉ ሲናገር እግዚአብሔርን ስለፈራ ይላል እና በፍጹም ዳዊት ቁጥር 10 ስለዚህ ዳዊት የእግዚአብሔር ታቦት አብሮት እንዲሆን ወደ ዳዊት ከተማ ይዞት ለመሄድ አልፈለገም በዚህ በንታ አቅጣጫ ለውጦ የጌት ሰው ማይ ጉድነስ ጀኒታይል ሆነ ሰው ጀኒታይል የጌት ሰው ወደ አቢዳራ ቤት እኔ ጋር ይግባለ አምጡት እኔ ቤት አለ እግዚአብሔርን ታቦት እንዴ አልሰማህም እንዴ ከጥቂት ደቂቃዎች በፊት እኮ አንድ ኦዛ የሚባል ሰው እኮ ይሄንን ታቦት ነቅቶ ተቀስፎ እኮ ሞታል ግድ የለም አምጡት እኔ ቤት እንዴት እንደሚይዘው አውቃለሁ እንዴት እንደማስተናግደው አውቃለሁ እንዴት በቤቴ እንደማኖረው አውቃለሁ አምጡት አለ የእግዚአብሔርን ታቦት ወደዚህ ወደ ጌት ሰው ወደ አቢዳራ ቤት የአሚናዳብን ቤት ተመልከቱት ታቦቱ አሚናዳብ ቤት ውስጥ ከ80 ዓመት በላይ ኖሯል አንድም ጉብኝት የለም ይሄ የጌት ሰው ነው ምን ዲዘርቭ እኮ ያደርጋል እንኳን የሚባል ሰው አይደለም እና ወደሱ ቤት ወሰዱት የተቀመጠው በዛ ሰው ቤት የእግዚአብሔርም ታቦት የጌት ሰው በሆነው በአቢዳራ ቤት 3 ወር የተቀመጠው 3 ወር እኔ አንዳንዴ 50 ዓመት ዶራን ያላየነውን ብሌሲንግ አንዳንድ ሰው በ3 ወር ኤክስፒሪየንስ የሚያደርገው እኔ ምንድነው ልዩነቱ ላል 10 ዓመት ኖረ 20 ዓመት ኖረ በእግዚአብሔር ውስጥ ያልተለማመድከው የእግዚአብሔርን ክብር አንድ ሰው መጥቶ በ3 ወር እዚህ የጌት ሰው እዚህ ሰው የቤት ታቦት መጣ የእግዚአብሔር ቃል ሲናገር የእግዚአብሔርም ታቦት የጌት ሰው በሆነው በአቢዳራ ቤት 3 ወር ተቀመጠ እግዚአብሔርም አቢዳራንና ቤተሰቡን ሁሉ ባረከ እዚህ ቤት ስብራት እዚህ ቤት ባርኮት ለምን ሆነ እዚህ ቤት ጉብኝት አለ ማጽናናት አለ ማዳን the same ታቦት the same የእግዚአብሔር glory እዚህ ቤት ውስጥ ስብራት አለ ጨለማ አለ ሐዘን አለ ፈውስ አለ ግን የእግዚአብሔር ታቦት አለ ካህን አለ የእግዚአብሔር ታቦት አለ እዚህ ደግሞ የጌት ሰው ነው ብዙም ሃይማኖታዊ ልምምድና ተግባር የሚያክሰው አይደለም ግን የእግዚአብሔርን ታቦት ያስተናግዳል እና ቤቱ ገባ ገና እኮ 2 እና 3 ወር ቋሎ ነው ግን የእግዚአብሔር ቃል ሲናገር እግዚአብሔር የአቢዳራን ቤት በውስጥና በውጪ ባረከው ይላል ባርኮት መጣ የውጪ ባርኮት የውስጥ ባርኮት የሚታይ ባርኮት የሚሰማ ባርኮት የውስጥ ነው የውጪ ነው የሚታይ ነው የማይታይ ነው የሚታወቅ ነው የማይታወቅ ነው የእግዚአብሔር በረከት በዚህ ሰው የቤት መጣ በሱ ብቻ አይደለም በቤተሰቡ ላይ ሁሉ መጣ የእግዚአብሔር በረከት ዋው እግዚአብሔር እንዲህ በሚሰማ በረከት ይባርካችሁ አሜን ቁጥር 12 በዚህ ጊዜ በእግዚአብሔር ታቦት ምክንያት የአቢዳራን ቤተሰብ ያለውን ሁሉ እግዚአብሔር ባረከለት
የሚባለው ጉዳይ መተው ለዳዊት ነገር እኔ ምንድነው የተደረገው ቤት ውስጥ ምን እኔ በሶስት ወር ይካሄድ ምንድን ምንድን ቆይ በሶስት ወር ምን ሆኖ ነው ምን ተፈጥሮ ነው እዛ ቤት ምን ተደረገ እግዚአብሔር ልጆቹ በምን እንደባረካቸው አላውቅም ቤቱን በምን እንደጎበኛ አላውቅም የተዘጋ ማህፀን ተከፍቶ ይሆን አላውቅም እግዚአብሔር በቤት ውስጥ ዘይት እንዶ አውዝን ቦንዶን አላውቅም ጻፊው አይነግረን ግን ሄደው ለዳዊት እንዲህ አሉት ዳዊት ያ የጌት ሰው እኮ ተባረከ ያ የጌት ሰው እኮ በእግዚአብሔር ታቦት ምክንያት የተባረከው ጥራት ያመጣው አይደለም የሱ ልዩነት ያመጣው አይደለም የእግዚአብሔር ታቦት ያመጣው ነው በእግዚአብሔር ታቦት ምክንያት የጌት ሰው የሆነው አሚና አቢዳራ እግዚአብሔር ባረከለት ቤቱን ባርኮታል ልጆቹን ባረከ እርሻውን ባርኮለታል ህይወቱን ባርኮለታል ብለው መጥተው ለዳዊት ይነግሩታል እዚህ እንደገና ዳዊት ተመልሶ ወርዶ የእግዚአብሔርን ታቦት ከአቢዳራ ቤት ወደ ዳዊት ከተማ ያመጣዋል እግዚአብሔር ይመስገን አሁን ኦፍ ኮርስ የልብ ብቻ ሳይሆን የታቦቱ የሚመጣበትን መንገድ ያስተካክላል ዳዊት እንደምታውቁት አደራረግ የሚባልም ማለት እኛ አንዱ ኢትዮጵያን እኮ ታውቃላችሁ ስርዓት እኮ አናውቅም ዲቫይን ኦርደር ጋሽ ዳንኤል አይ ቲንክ የዛሬ ዓመት ይመስለኛል ዛሬ የሚቬሪ ያለንን ፓስተሮች ሲያስተምር አንዱ በጣም በተደጋጋሚ ነገረን ወንድሞች ሆይ you need to understand divine order የኛ ሀገር ስርዓት የለውም ተመን በቃ እንዴት ቢላስ እዚህ ከገባን ብዙ ነገር ምን እንነጋገር ማለት ምንም ዲቫይን ኦርደር የሚባለው ጉዳይ የለም እና እዚህ ጋር ግን ታቦቱን ወደ ከተማው ይዞ የሚመጣበት መንገድ አለ በከብቶች ላይ ጭኖ ሳይሆን በሰዎች ነው የእግዚአብሔር ታቦት መምጣት ያለበት ስለዚህ ያንን ሁኔታ ይጠይቃል ያስተካክልና ነው ወደ ከተማው የሚያመጣው የሚገርማችሁ የአቢዳራ ቤት እግዚአብሔር ባረከው በሶስት ወር ውስጥ የዳዊት ቤት እዚህ ቤት ደግሞ ገብቶ ያመጣው ባርኮት ኪዳን እኮ ነው ያመጣው ምዕራፍ 7 እግዚአብሔር ለዳዊት የገባውን ኪዳን ተመልከቱ ምዕራፍ 7 ቁጥር 5 ሂድና ባሪያዬን ዳዊትን እግዚአብሔር እንዲህ ይላል የምኖርበትን ቤት የምትሰራልኝ አንተ አይደለህም እስራኤላውያን ከግብጽ ካወጣሁበት ቀን አንስቶ እስከ ዛሬ ድረስ ድንኳንን ማደሪያ አድርጌ ከቦታ ወደ ቦታ ተጓዝኩ እንጂ ቤት ውስጥ አልተቀመጥኩም ከእስራኤላውያንም ጋር በተጓዝኩበት ስፍራ ሁሉ ሕዝቤን እስራኤልን እንዲጠብቁ ካዘዝኳቸው መሪዎች አንዱን ከዝግባ እንጨት ለምን ቤት አልሰራልኝም ያልኩት አለ አሁንም ባሪያዬ ዳዊትን እንዲበላው በጣም እኮ ነው የሚገርመው እግዚአብሔር ሲጠራው ራሱ እንዴት ይጣፍጥ ባሪያዬን ይላል አገልጋይን servant my servant ታውቃችሁ my servant serve የሚያደርገኝ የልቤን የነፍሴን ምኞት ረሃብ ጥማት ፍላጎት ዲዛይር የሚያደርግ እግዚአብሔር ሰዳው ሲናገር እንደ ልቤ የሆነ ሰው ነው ይላል ዳዊት ብዙ ዊክነስ ያለው ሰው ምንም ጥያቄ የለው ግን የእግዚአብሔር ልብ ይባላል በዘመኑ ሁሉ የእግዚአብሔርን ፈቃድ ማድረግ the desires of God's heart የሚገባው ሰው ምንድነው የሚያምርህ የሚል ሰው እኮ ዳዊት ምንድነው የሚያምርህ ምንድነው የት ነው የምትውለው የት ነው የምታድረው ምን ያስደስተሃል ምን ላድርግልህ የሚል ሰው ምንድነው ፈቃድ ሐሳብ ፍላጎት ምኞት እግዚአብሔር እኮ መጠየቅ እኮ አለበት አንድ ጊዜ አንድ አባት ታመው ቤተሰቦቻቸው ምግብ እየሰሩ ይወስዱላቸዋል አይበሉም ሰውየው አይበሉም የሚወሰደው በሙሉ እና አባቢ ለምን ማጥሮ እንዴ መጀመሪያ ምን ያምራል አለባል ይላሉ እሳቸው ደግሞ ምንድነው የሚጣፍጥ አለባልም ምንድነው የምትፈልገው አለባልም ያማራችሁ ነው እንዴ ያማረኝን ነው እንጂ አሉ ስትሮ እግዚአብሔር ይጠየቃል ምን ያማረህ ምን ፈለክ ምን ያስደስተሃል ምንድነው ልብህን ሐሴት የሚሞላው የሚባል የሚጠየቅ አምላክ ነው እንጂ የፈለጋችሁትን የምትወረውለት አምላክ አይደለም ዳዊትን ባሪያዬ ይለዋል ጌታን እንደሚለው መድኃኒታችን ኢየሱስን ባሪያዬ እንደሚለው አሁንም ባሪያዬን ዳዊት እንዲበላው የሰራዊት ጌታ እግዚአብሔር እንዲህ ይላል በሕዝቤ በእስራኤል ላይ ገዢ እንድትሆን ከሜዳ አነሳሁ
ከበግ ጥበቃም ወሰድኩ በርክበት ሁሉ እኔ ካንተ ጋር ነበርኩ ጠላቶችን ሙሉ ከፊት አጠፋሁልህ አሁንም ስማቸው በምድር ላይ ከገነኑ እጅግ ታላላቅ ሰዎች እንደ አንዱ ስምህን ገናና አደርገዋለሁ what a promise ቁጥር 10 ከርሱ ያልፍና የራሱ የሆነ መኖሪያ እንዲኖረውና ከእንግዲህ ወዲህ እንዳይናወጥ ለሕዝቤ ለእስራኤል ቦታ እሰጠዋለሁ አጸናዋለሁ ከዚህ በፊት እንደሆነው ከእንግዲህ ወዲህ ክፉ ሕዝብ አይጨቁነው ለሕዝቤ ለእስራኤል መሪዎች ከሾምኩበት ጊዜ አንስቶ እንዳደረጉበት ሁሉ ከእንግዲህ አይሆንም አለ እግዚአብሔር አይሆንም ዋ እንደምታውቁት እስራኤል ከዚህ በፊት በመሳፍንቱ ዘመን የፈለገው ነው እየመጣ የሚጨቁነው እንደምታውቁት እና እግዚአብሔር ለዳዊት ምን አለው አንተን ብቻ ሳይሆን እስራኤልን እኔ እንዳይናወጥ አድርጌ እተክለዋለሁ ስፍራ እሰጠዋለሁ ከዚህ በፊት እንደሆነው ከዚህ በኋላ አይሆንም ማለት አይሆንም ከዚህ በፊት የሆነ ነገር አለ አዎ ጨቁነውታል አዎ ባሪያ አድርገውታል ከዚህ በኋላ ግን ሕዝቤ እንዲህ አይሆንም አሜን የሚገርማችሁ እስራኤል ወደ ምርኮ እስከሄደበት ጊዜ ድረስ አንድም ባዕድ ሕዝብ አልገዛውም አንድ በመሳፍንት እኮ ዘመን እንደምታውቁት ያልተፈራረቀበት ገዢ የለም አይደል ይበድላል ያስጨንቁታል ይጮሃል እግዚአብሔር ድል ይሰጠዋል እንደገና ይበድላል ይገዙታል ይጨቁኑታል ይጮሃል እንደገና ነፃ ይወጣል እንደገና ደግሞ ይበድላል እንዲህ ነው ታሪኩ እንዲህ ካለ ታሪክ የሚያወጣ እግዚአብሔርን መፈለግ ይሄ አንድ ሰሞን እኛ እኮ አንድ ሰሞን ነፃ አንድ ሰሞን ባሪያ አንድ ሰሞን መልካም ነገር አንድ ሰሞን እንዲህ በቃ የሚፈራረቅብን ነገር በዛቱ ዳዊት ምን አለው አይሆንም ከዚህ በፊት እንዳደረጉባቸው ጠላቶቻቸው ከዚህ በፊት እንዳስጨነቋቸው ከዚህ በኋላ አይሆንም ሲጩና አንድ ላይ አይሆንም ባሉስ አይሆንም ማለት እግዚአብሔርን የመፈለግ የእግዚአብሔርን ታቦት ወደ ከተማው ሲያስገባ እግዚአብሔር እንዲህ አለው ዳዊት ከዚህ በፊት ሕዝቤ እስራኤል ስፍራ አልነበረው አሁን ግን በስፍራው ኢስታብሊሽ አደረገዋል ኢስታብሊሽ ማድረግ ብቻ አይደለም እንደምታውቀው ብዙ ገዢዎች ተፈራርቀውበታል አስጨንቀውታል ከእንግዲህ በኋላ ግን አይሆንም ለምን ግሎሪ ሲመጣ ቤታችሁ ላይ ጄኔሬሽናል ብሌሲንግ ነው የሚያመጣው ማለት አይሆንም ማለት በቃ ከዚህ በኋላ አይሆንም ላለፈው 500 ዓመታት ኤግዛይልድ ሆነው ወደ ባቢሎን ሀገር ከመሄድ ውጪ አንድም የባዕድ ኃይል give me one እስራኤልን መጥቶ የእስራኤልን ከተማ ኢየሩሳሌምን የዳዊትን ከተማ የረገጠ የአሕዛብ እግር ካለ ያስጨነቃቸው ካለ የገዛቸው ካለ አይሆንም እግዚአብሔርን በእንዲህ አይነት ልብ ስትፈልጉትና እግዚአብሔር በሚፈለግበት መንገድ ስትፈልጉትና የእግዚአብሔርን ክብር ወደ ቤታችሁ ወደ ከተማችሁ ወደ አደባባዮች ስታመጡት የሚመጡ ፍሬዎች ናቸው እነዚህ ዛሬም እንዲሁ ነው አስቡት የአሚናዳብን ቤት አስቡ የአቢዳራን ቤት አስቡ in this house ይሄ እግዚአብሔር ታቦት ከ80 ዓመት በላይ ኖሯል ግን there is no glory እዚህ ቤት ደግሞ የእግዚአብሔር ታቦት 3 ወር የተቀመጠው እግዚአብሔር ግን ውጭውንም ውስጡንም ይባረከለት look what God has done to the house of David የእግዚአብሔርን ታቦት ወደ ከተማው አመጣው ወደ ኢየሩሳሌም አመጣው እግዚአብሔር እንዲህ አለ ከእንግዲህ በኋላ ከዚህ በፊት እንደሆነው ሕዝቤን እስራኤልን እንዳስጨነቁት የአሕዛብ መንግስታት የአሕዛብ እንዳስጨነቁት ከዚህ በኋላ አይሆንም ከዚህ በፊት እንደሆነው ከዚህ በኋላ አይሆንም አጠገባችኋለሁ ሰው ከዚህ በፊት ምን ሆኗል ከዚህ በኋላ ግን አይሆንም በሉት ጠይቁት ከዚህ በፊት ምን ሆኗል በሉት አሁን ከዚህ በኋላ የማይሆን ነገር አለ በሉት ጩና ላይ አይሆንም በሉት በደማይ አይሆንም አለ እግዚአብሔር ማን ያለው እግዚአብሔር አይሆንም ማለት ለምን እግዚአብሔር ተፈለጋ እግዚአብሔር ክብር ወደ ከተማው መጣ አያችሁ እግዚአብሔር ግሎሪ ሆስት ታረጉት እግዚአብሔር ሲገኝ የማይሆን ነገር አለ never ታጣውዛላችሁ ትናንትናም ከታናም አንስቼዋለሁ ያ የእስራኤል መቅደስ በአሕዛብ ሲረገጥና ሲፈርስ
ኢየሩሳሌም በምርኮ ሄደው የጠየቀው ጥያቄ እንዴት ነው የአሕዛብ እግር የረገጠው? እንዴት እግዚአብሔር የዳዊትን ከተማ ለአሕዛብ አሳልፎ ሰጠን? ለምን ተጠቃን? ለምን ጠላቶቻችን አየሉብን? ለምን በረቱብን? ሕዝቅኤል መልሱ ምንድነው? when this Gentile nations came, God was not there. አልነበረም. Has already left the temple. The glory has gone. የኛ እኮ ዋስትና የእግዚአብሔር ክብር ነው። የበረከታችን ምንጭ፣ የደህንነታችን ምንጭ፣ የሰላማችን ምንጭ፣ የኃይላችን ምንጭ፣ የድል አድራጊነታችን ምንጭ እኮ የእግዚአብሔር ክብር በቤታችሁ ላይ፣ የእግዚአብሔር ክብር በልጆቻችሁ ላይ፣ የእግዚአብሔር ክብር በአጥቢያዎቻችን ላይ፣ የእግዚአብሔር ክብር በከተማችን ውስጥ መኖሩ ነው። የእግዚአብሔር ክብር በእናንተ መካከልና በእናንተ ውስጥ እያለ የማይሆን ነገር አለ። ሲጩና የማይሆን ነገር አለ በሉስ። ነገር አለ። እግዚአብሔር አይሆንም የሚል እኔ እያለሁ አይሆንም፣ አብሬ እያለሁ አይሆንም፣ በውስጥ እያለሁ አይሆንም፣ በቤት ውስጥ እያለሁ አይሆንም። አረ ለእግዚአብሔር ክብር ይሆንለት። አይሆንም አይሆንም። አያችሁ እግዚአብሔር እኮ ጉዳይ is not a game. It's not እኮ የልጆች ጨዋታ። When glory comes, when glory dwells in your house, when the God's glory dwells in you and among you, እኔ እኮ ክሌማችን እኮ too powerful እኮ saying እግዚአብሔር ከኔ ጋር ነው ማለት እግዚአብሔር አብሮን አለ ማለት ጳውሎስ ራሱ እግዚአብሔር ከኛ ጋር ከሆነ ሚቃወመን ማን ነው? if God is for us, hallelujah. እግዚአብሔር ካንቺ ጋር በዚህ ልባርካችሁ። እግዚአብሔር ካንተ ጋር ይሁን። እግዚአብሔር ከዚህ ማህበር ጋር ይሁን። እግዚአብሔር ከዚህ ጉባኤ ጋር ይሁን። እግዚአብሔር ከኛ ጋር ከሆነ ይዘምሩኮ እግዚአብሔር ከኛ ጋር ባይሆን ኖሮ አልኩ ባይሆን ኖሮ ጠላቶቻችን ያሰቡትን ባረጉ ነበር፣ በነከሱን ነበር። ለጥርሳቸው ንክሻ ያልተወን እግዚአብሔር የተመሰገነ ይሁን። የሲኦል በዛች በነፍሳችን ላይ ባለ በነበረ እግዚአብሔር ከኔ ጋር ነው የሚል ሰው ጮኸ አሜን ይበል። እግዚአብሔር ከኛ ጋር when glory dwells in the house of God. እግዚአብሔር ለዳዊት it's not about individual house, it's about a covenant with a nation. ከእንግዲህ በኋላ ይሄን ከተማ አለው እግዚአብሔር ይሄን ያንተን ከተማ ይሄን የዳዊትን ከተማ ይሄንን ኢየሩሳሌምን ጽዮንን አሕዛብ አይለቅጡትም ማለት አይለቅጡትም ማለት ለምን? የእግዚአብሔር ክብር በጽዮን ስለነበረ፣ የእግዚአብሔር ክብር ወደ ከተማው ስላመጣው እና እንዴት ታዲያ ከዚህ ሁሉ ዓመት በኋላ እግዚአብሔር እንዴት ኪዳኑን ሊያፈርስ ይችላል? እንዴት ኢየሩሳሌምን አሕዛብ ይረግጧታል? እንዴት የጽዮንን ከተማ በአሕዛብ ትወድቃለች? ሕዝቅኤል you drive out God's glory. የእግዚአብሔርን ደመናና የእግዚአብሔርን ክብር ከመቅደሱ ስላስወጣችሁት፣ ስለገፋችሁት፣ በመካከላችሁ ስለሌለ አያዱኛ ዝም አለ ብላ አለ ማለት ቀልድ ነው እንዴ? እግዚአብሔር በእኛ መካከል አለ፣ እግዚአብሔር አብሮን አለ ማለት it's a big claim እኮ ዘመድ ነው እኮ ነው እኛ እንጂ እኮ እግዚአብሔር ለጠራቸው ሁሉ የሰጣቸው አንድ ተስፋ እኔ ካንተ ጋር ሆናለሁ እኮ ለደቀ መዛሙርቱ ታላቁን ሲሰጣቸው ታላቁን ተልእኮ ሲሰጣቸው የመጨረሻው ቃል እኔ ከእናንተ ጋር ሁሉ ጊዜ እስከ ዓለም አብሬያችሁ ሆናለሁ። being with us forever, ሁሉ ጊዜ እስከ መጨረሻው። ዛሬ የምተውላችሁ ሁለት ነገሮች፣ አንዱ እግዚአብሔር የሚፈለግበት ልብ አለኝ። do I have the fear of God? ዳዊት ላይ ነበር የእግዚአብሔር ፍርሃት። እግዚአብሔር ፍርሃት ለምንድን ነው የአቢዳራ ቤት እንደዛ ተባርኮ የአሚናዳብ ቤት ከበረከት የጎደለው? because there is no fear of God. no fear of God in the house. ካህኑ እኮ ቤቱ የለመደውን እኮ ነው እንዲህ ሲል ታቦት ሊደግፈው ሞክር ለምዷላ ቤቱ ያኔ ዝም ብሎ በታቦት መጫወት። እግዚአብሔርን አልፈራም። ሰው ስብራት አመጣበት። ይሄን ሰው ደግሞ አቢዳራን ደግሞ ሁሉ
ፈርቶ አይመጣም ከተማ ዳዊት ጭምር እንኳን ሳይቀር አይሆንም እኔ ጋር አይመጣም ይሄ ታቦት ብሎ ሲል እኔ ጋር ገቡት አለ እግዚአብሔር የአቢዳራን ቤት በሶስት ወር ውስጥ ባረከለት ግሎሪ and then David brought it to his city ዳዊት ወደ ከተማው የእግዚአብሔርን ታቦት አመጣ የእግዚአብሔርን ክብር ወደ ከተማው ሲያመጣ ከእግዚአብሔር ክብር ጋር የመጣ ኮቨናንት መጣ ኪዳን መጣ እግዚአብሔር እንዲያለው ቤትህንም ሆነ ከተማህን አሕዛብ ከእንግዲህ በኋላ አይረግጡም ከዚህ ሆኖ ይሆናል ከዚህ ተረግጦ ይሆናል አሕዛብ ገዝተው ይሆናል ጨቁነውት ይሆናል ሕዝቤን ከዚህ በኋላ ግን አይሆንም አንድ ቃል ተውላችሁ አይሆንም ብላችሁስ አሰማው በለም አንገ አው ዛሬ ከእንግዲህ በኋላ ቤቴ ላይ አይሆንም እግዚአብሔር እፈልገዋለሁ በንጽህና እፈልገዋለሁ እንደ መንገዱ እፈልገዋለሁ የሚቆም ነገር አለ የማይሆን ነገር አለ ባንተ ቤት ላይ የማይሆን ባንቺ ቤት ላይ የማይሆን በዚህ ጉባኤ ላይ የማይሆን በዚህ ከተማ ላይ የማይደገም ነገር አለ አይሆንም let's seek the Lord እግዚአብሔርን በፍርሃት ትፈልገው not about spiritual ሃይማኖታዊ ተግባር fear of God እግዚአብሔርን መፍራት እሱ እንዲፈለግ እንዲጠየቅ እንዲመጣ በሚፈለግበት መንገድ እንፈልገው ስለዚህ ልባችንም አደራረጋችንም ኢምፖርታንት ብዙ ጊዜኛ ምን ጨነቀው ስላደረግ ነው ስለ ልብ አንጨነቅ አንዳንዴ ጥሩ ልብ ይኖርና አደራረግ ይጠፋብናል ዳዊት ጋር የነበረው ችግር ጥሩ ልብ አደራረግ አልነበረው ያንን አይነት ስብራት ያመጣው አንዱ እሱ ነው ስለዚህ በትክክል የእግዚአብሔርን ግሎሪ host እንድናደርግ his presence host እንድናደርግ እኔ ልብ ይፈልግ በጣም እግዚአብሔር የሚፈልግ የሚወድ የሚፈራ ልብ ይፈልግ ይላል የኢትዮጵያ ቤተክርስቲያን especially the diaspora churches በየከተማው እኮ ስትሄዱ አንዳንድ ቸርቾች ውስጥ እኮ የምታዩትና የምትሰሙት አማኞች አሉ ወይ ነው እኮ የምትሉት የልቤን ነው ነግራችሁ ምን ሲደረጉ ነው የኖሩት ነው disciples አሉ ነው ኮንቱት ጋሽ ታይል መልሼ ኮት ላርገውና ጠየቅ ነው አንድ ቀን እዛ ዲሲ ያለው ቁጥር ስፍር ቁጥር የለው ምንመኑ መረን እንደምታውቁት እና ምንድነው አልነው እኛ እድሜ ልካችን ኮንፈረንስ ያስተማርነው አሉ አንድም ቀን በስርዓት ደቀ መዝሙር አላደረግነው ያለን disciples ስለዚህ አሁን የአሜሪካ ምን እኮ ተለማምጠ የምትይዘው እሹሩ አንቺ አቤት እኮ ቁንጅና አቤት እንዴት እንዳማረብሽ እኮ አቤት እኮ ልጆንሽ እኮ ያልክ የምትይዘው ምን አሁን ሲያበል ይገስጻችሁ ባጭሩ ምንም ይላላችሁ you cannot challenge you cannot teach them you cannot discipline them you cannot guide them አንዱ ዳጄ ነውና ፓስተር ከአዲስ አበባ አስመጣው አለኝ ብያችሁ ልጨርስና አስመጣውና ረዳት እንዲሆነ ያለ መጣው በመጣ የመጀመሪያው ምን እትዬ አንቱ እሺ ምን ይላል በኋላ ፕሮግራም ሲያልቅ ቢሮ አስገባሁትና አንተ ሰውዬ ምን ማለት ነው ምን አጠፋው ዲ በጣም እኔ አንተ አማረብ ቆንጆንክ ተስማማ ያቆየቱ ምን አንቱ ብለ በትነው አለኝ በትነው እንዴት ነው ቆይ ከመጋቢው ጋር ወጥቼ የተጋበዙ አገልጋይ ምሳል ጋበዝኩ የሚቆጣና የሚቀየም ሽማግሌ አብሬው ከዛሬ አሁን ምን ያላተኝና ሀብሶተ ምሳ ወይ ምራት ምን በላ አብረው ምሳ ሲበሉ እኔን አልጠሩኝ ብሎ የሚያቆርፍ ሽማግሌ በመጀመሪያ ደህንነቱ መጠየቅ የለበት ወይ ምን ቆርጋችሁ ደህንነቱ እኮ መጠየቅ የለበት በዚህ የሚሰናከል የቤተ ክርስቲያን ሽማግሌ እኔ እኮ እንዴት እንደምናደርግም እግዚአብሔር I remember አንድ ኢትዮጵያ ውስጥ ነውና ሰውየው ገና እንደዳኑ በማንግስቱ ነው በመናም ብቻ አንድ ወር ሳይቆዩ ሀብት አላቸው አይደል ሽማግሌ ያርጋዋቸዋል ከዛ በወሩ ጠፉ ከዛ የታሉ ሲፈልጉ የገብርኤል አጥር ያሳጥሩላቸዋል የገብርኤል አጥር እና እንደዚህ በዚህ መንገድ ነው ጌታ ክብር ሆስት የሚደረገው with no order with no heart with no discipline with no የክርስቶስ ልብና አምሮ እውነተኛ ደቀ መዝሙርነት የሚባል ትህትና መዋረድ የዋህነት ማክበር ንጽህና እምነት ትዕግስት የሚባሉ በሌለበት ለነዚህ ጉዳዮች ዋጋ የማይሰጥ እና የፈለገ ስንጫጫ ብንል የእግዚአብሔር ክብር ይመጣል never fear የሌለበት
ጉባኤ ላይ ሰንዴ ሰርቪስ ላይ ያንድ ወንድሜ በቅርብ ከኢትዮጵያ መጣ ኢንጂነር ልጆቹን ይዞ አንድ ቤተክርስቲያን ሲሄድ የደረሰው የቤተክርስቲያኑ ምዕመናን ሁለት ተከፍለው እሁድ ላይ ሲጣሉ ነው። ጉባኤ ላይ ሰንዴ ሰርቪስ ላይ ደንግጦ እስካሁን ገና ከድንጋጤ አልወጣም። አንተ ዝም በል ዝጋ ምናምን ይባባል መመን in the house of God አንተ ማንኪው እንዳይባል ሰንዴ ሰርቪስ ላይ እኔ ኢትዮጵያም አልሰማሁም። እግዚአብሔር እኔ ሳድቅ እኔ አላየሁም። ጠብ የለም አይደለም ግጭት የለም ግን ስርዓት አለው። ጠቡ ራሱ ጨዋታው ነኛ ጠቡ ከአዲስ አበባ እኮ ጨዋ ነው ውስጥ ነው በስብሰባ ምናምን ይሄ ሰንዴ ላይ እንዲህ እግዚአብሔር ሊመለክ ተገናኝተን የእግዚአብሔር ስም በሚጠራበት ቦታ ላይ ዲቫይን ግሎሪ ሆስት በመናደግበት እና በእግዚአብሔር ስም በተገናኘንበት እጅግ በርካታ ሰው የሚሰናከል ሰው በሚመጣበት ለዚህ እንኳን የማንጠነቀቅ ሰዎች መሃል እግዚአብሔር ክብር እንዴት ነው የሚንቀሳቀሰው? ብዙ ስራ ነው ያለብን። ልብ ይፈልጋል፣ አደራረግ ይፈልጋል። እግዚአብሔር ይርዳን። እንጸልይ።